አንደኛ ጴጥሮስ ምዕራፍ 2 ከቁጥር 4 ጀምሮ እስከ ቁጥር 10 ድረስ ያሉትን እናነባለን። ብዙ ቁጭ ብድግ ብለናል፣ ግን ቆመን ብናነብ አይ ቲንክ ለጌታ ቃል ለክብሩም ጥሩ ነው። እንደዚህ ይላል። በጌታ ስም አነባዋለሁ። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ ተጽፏልና። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱም የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። ቁጥር 9 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል። መምሰል ማለት ማንን መምሰል? ኢየሱስ ክርስቶስን መምሰል። ይሄ ነው ትናንትና የተማርነው። መብሰል ማለት በመንፈሳዊ ሕይወት መብሰል ማለት ከመዳናችን ጋር በጣም የተገናኘ መሆን እንደሆነ እንድታውቁ ነው ባጭሩ። እኔ በዚህ ዘመን የምንኖር አማኞች ይሄን ካወቅን ይበቃኛል። መዳን ሌላ ማደግ ሌላ ከሚል ፍልስፍና መውጣት አለብን። እሱ አይደለም። መዳን ሌላ ነው፣ ማደግ ሌላ ነው አይደለም። የዳነ ያድጋል ነው። አንድ ነው። የዳነ ሰው ያድጋል፣ ማደጉ ሲጠናቀቅ ደግሞ እግዚአብሔር ይቀበለዋል ማለት ነው። ትላንትና ያልነው ዋና ሐሳብ መዳን ሳልቬሽን ያገኘነው ዳግም ልደት ተወልደን ያገኘነው የዘላለም ሕይወት የመዳናችን ጉዳይ ሂደት እንደሆነ ለማየት ሞክረናል። ስንት መዳን ነው ያለው አልን? እርግጠኛ እንደሆነ እንድሰማችሁ መዳኖች አሉ እንዴ? ስንት መዳን ነው ያለው? አንድ መዳን። በቃ አንድ ጊዜ ፈጽሞ የተዘጋጀ መዳንን እግዚአብሔር አወረሰን። ይሄ መዳናችን ግን እየተገለጠ የሚመጣበት ገጽታ ግን አለው፣ ሂደት ግን አለው። ቅጽበታዊ ነገር አለው፣ ግን ሂደት ደግሞ አለው። ቅጽበታዊ ነገሩ በእግዚአብሔር መጽደቃችን ነው። ኃጢአተኞች የነበርነውን እግዚአብሔር አጸደቀን። ክብር ለእግዚአብሔር ይሁን። ይሄ ትናንትና ተምረነዋል። በእግዚአብሔር ፊት ወንጀለኞች ነበርን። የወንጀላችንን ቅጣት ማን ተቀበለልን? አይገርምም? ይሄ እኮ በጣም የክርስትና ዋና እምብርቱ ይሄ ነው። የወንጀላችንን ቅጣት፣ እኛ ወንጀለኞች ነበርን፣ መቀጣት ነበረብን። የወንጀላችንን ቅጣት እሱ ላይ አሳረፈው። እግዚአብሔር የሁላችንን በደል በማን ላይ አኖረው ይላል? በእርሱ ላይ አኖረው፣ በክርስቶስ ላይ አኖረው። ኢሳይያስ አስቀድሞ በትንቢት እንደተናገረ በቀራኒው አደባባይ ላይ የኔና የእናንተን በደል እሱ ላይ አረገና ሁላችንን በእርሱ ቀጣን። ሁላችንን ዋጋችንን ከፈለልንና እኛን ደግሞ አጸደቀን። አሁን ሰው ዳግመኛ ሲወለድ ዳግም ልደት ማለት በክርስቶስ የተዘጋጀውን ይህንን ጽድቅ መቀበል ማለት ነው። ጸደቀ ያ ሰው። ጌታ ይመስገን። ኒቆዲሞስ የሚባል አንድ ሰው ነበረ። ወደ ኢየሱስ መጣ። ሃይማኖተኛ ሰው ነበር። ትዝ ይላችሁ እንደሆነ ዮሐንስ ወንጌል ምዕራፍ 3 ላይ ጌታ ኢየሱስ የነገረው እሱ ነው። እንደኔ አይነት ሰው እንዴት ዳግመኛ ሊወለድ ይችላል ሲለው ስለ መንፈስ ቅዱስ ነገረው ኢየሱስ። አንድ ግን በጣም ዋና ነገር የነገረው አይ ዶንት ኖ፣ ጠጋ ብላችሁ አንብባችሁት እንደሆነ ወደታች ጌታ ኢየሱስ የነገረው ነገር ሙሴ በምድረ በዳ እባብን እንደሰቀለ አለው። ሙሴ በምድረ በዳ እባብን እንደሰቀለ አሁን ደግሞ የሰው ልጅ ይሰቀል ዘንድ ይገባዋል አለ። ዳግም ልደት የተሰቀለውን በማየት ነው የሚመጣው። ወደ ተሰቀለው በመምጣት ነው የሚመጣው። ዳግመኛ ወለደን፣ አጸደቀን። አሁን እኛ ጸድቀናል አልጸደቅንም? በቃ ሰው ሲጠይቀን ድነሃል ወይስ አልዳንክም ሲለን ምን ብለን ነው የምንናገረው? ድነናል፣ ተጠናቋል፣ ጨርስ። እግዚአብሔር ሰርቶ የጨረሰውን መዳን ሰጥቶናል። ክብር ለእግዚአብሔር ይሁን። ይሄ ሰርቶ የጨረሰን መዳን ግን የሚገለጥባቸው ፌዞች ግን አሉ፣ ሂደቶች ግን አሉ። ዳግም ልደት ልክ እንደ አካላዊ ልደት ነው። የተወለደ ልጅ እንደሚያድገው እኛም ደግሞ እናድጋለን። ምን ማለት ነው? መዳናችን ያድጋል፣ ደግሞ ይጠናቀቃል። መዳንን ተቀብለናል፣ ጸድቀናል የሚለው መጽሐፍ ደግሞ ምን ይላል? መዳንን እንጠባበቃለን ይላል። ካልገባችሁ ትናንት የነበሩትን ጠይቁ ወይ መጽሐፉን አንብቡ። ድነናል ያለው መጽሐፍ ደግሞ መዳንን እንጠብቃለን ይላል። አንደኛ ጴጥሮስም ላይ አንብበናል። ምዕራፍ 1 ላይ ከቁጥር 1 እስከ 5 ላይ ስናነብ እናንተ ወደፊት በመጨረሻው ዘመን ሊገለጥ ላለ መዳን ነው የተጠበቃችሁት ይላል። ተጠብቆላችኋል ይላል። ጥንቅቅ አላለም። ማለት ጥንቅቅ አላለም፣ በህይወታችን አልተገለጠም። ኮምፕሊትድ ሆኖ የሚገለጥበት ጊዜ ደግሞ አለ። ጌታ ይመስገን። ያለ ነውር ያለ ነቀፋ ኃጢአት የሌለበት
ለቅሶ የሌለበት እንባ የሌለበት ዲስአፖይንትመንት የሌለበት ስብራት የሌለበት ሆኖ ያ መዳናችን ደግሞ ይገለጣል። እስከዚያ ድረስ እንደውም በምጥ ሆነን እንቃትታለን ይላል። እኛ ብቻ ሳይሆን ፍጥረት ዓለሙ ራሱ ይቃትታል ይላል ሮሜ ምዕራፍ 8 ላይ። ድነናል፣ ግን የሚመጣ መዳን አለ። የተለያየ ነው እንዴ? ለምሳሌ እንትን ማድረጋችሁ በጣም የሚያምታቱ አስተምህሮች ስለመጡ ነው። አሁን ድነናል ግን ደግሞ እንድናለን ስንል የተለያየ መዳን ነው እንዴ? ስንት መዳን ነው ያለው? ያው አንዱ መዳን ተጠናቆ ይመጣል ማለት ነው። ተጠናቆ ይገለጣል፣ ተጠናቆ ቀበለዋለሁ ማለት ነው። ድኛለሁ፣ ድነናል፣ ጸድቀናል፣ ደግሞ እንድናለን፣ ይመጣል፣ ይገለጣል። ግን በመካከል ምን እያደረግን ነው የምንኖረው? ወንድሞች እናቶች፣ በመካከል ሂደት ባይኖር እኮ የዳንን ቀን መሄድ ነበረብን። እንደዛ እኮ ነው። ጌታን የተቀበለ ቀን እኮ መሄድ ነበረብን። ስራ አለው ማለት ነው። እግዚአብሔር የሚሰራው ስራ አለው ማለት ነው። ያ ስራው ምን ይባላል? መንፈሳዊ ብስለት፣ በሌላ አገላለጽ ቅድስና ይባላል፣ ሳንክቲፊኬሽን ይባላል። ኢየሱስ ክርስቶስን እየመሰለን እንድንኖር። ስለዚህ ትናንትና ያወራነው ባጭሩ ጸድቀናል፣ እየመሰልነው እንኖርና ደግሞ እንከብራለን ነው። አለቀ። this is salvation። በቃ ጸድቀናል፣ አውቀነዋል፣ ዳግም ተወልደናል፣ እየመሰልነው እንኖራለን። እሱ ነው መንፈሳዊ ብስለት። እለት ኢየሱስ ክርስቶስን እየመሰሉ መኖር ነው መንፈሳዊ ብስለት። ደግሞ እንጠናቀቃለን። እሷን የመብሰል ዘመን እግዚአብሔር ያርግልን። እዛ መጽሐፍ ውስጥ አንድ ሰው ጠቅሻለሁ፣ ማክስ ሉኬዶ የተባሉ ሰው ኢየሱስን ስለ መምሰል ሲናገሩ ምን ይላሉ? እዛው መጽሐፉ ላይ ያለላችሁ ምን ይላሉ? እሳቸው አንድ ቀን በጠዋት ብትነቃ ይላሉ። አንድ ቀን በጠዋት ብትነቃ፣ ልክ ስትነቃ ኢየሱስ ቢመጣ ይላሉ መኝታ ክፍል። ኢየሱስ መኝታ ክፍል ይመጣና እስቲ ለዛሬ ለ24 ሰዓት ልብ እንቀያየር ቢልህ ይላሉ እሳቸው። እና ያንተን ልብ እኔ ጋር ላርገውና የኔን ልብ አንተ ወስነ ልብህን አውሰኝ ብሎ ቢወስደው ይላሉ። ማሰቢያውን ማለት ነው። ከዛ ልትሄድ የዛን ቀን ልትሄድ ያሰብክበት ቦታ ሁሉ ይሄድ ይሆነው ይላሉ። ስንቱን ይሰርዘው ይሆን? ስለማይገባው መሄድ ስንቱን ይሰርዘው ይሆን? ስንቱን እምቢ ይል ይሆን? ስንቱን ነገር ይተወው ይሆን? ወይስ ያሰብክበት ቦታ ሁሉ ይሄዳል ይላሉ። ያሰብክበት ቦታ ይሄዳል። አሁን ኢየሱስን መምሰል ማለት ይሄ ነው። በሱ ልብ የክርስቶስ ልብ አለን አይደል? ሁሉን ኢየሱስ ክርስቶስ ሊያደርግ የነበረውን ማለት ነው። በሱ ሐሳብ፣ በክርስቶስ ልብ፣ በክርስቶስ ሐሳብ መመላለስ ማለት ነው ኢየሱስን መምሰል። እሱ ነው። ጸድቀናል፣ እየበሰለን እንኖራለን፣ ደግሞ እንከብራለን ማለት ነው። መጨረሻ ግልጽ ነው። እስካሁን ድረስ ትላንት ላልነበራችሁትም ግልጽ ነው። ዛሬ ቅድም ፓስተር ያነሳችልን ነገሮች ቶሎ ብዬ ልንገራችሁ በአጭር ደቂቃዎች። የመንፈሳዊ ብስለት መገለጫዎች ናቸው። አስፈላጊነቱን ዘለን ማለት ነው። ምዕራፍ 2ን ዘለን ምዕራፍ 3 ቅድም ያነሳችሁ ፓስተር የመንፈሳዊ ብስለት መገለጫዎች ነው። ለዚህ ወንድሞች እናቶች በጣም አርጋችሁ እንድትሰሙኝ በጣም ፈልጋለሁ። እድገት፣ መንፈሳዊ እድገት ማንኛውም እድገት መንፈሳዊውንም እድገት ጨምሮ መንፈሳዊ መብሰልንም ጨምሮ አንደኛ ያው በቃ ያስታውቃል ማለት ነው። በቃ ባጭሩ ያስታውቃል በሉ። በቃ ያስታውቃል። እያደገ ያለ ሰውም ያስታውቃል፣ ቤቢም ያስታውቃል። ማን ያስታውቃል? መደበቅ አይቻልም። ማደግን መደበቅ አይቻልም። ኦር ተመልከቱ ወገኖቼ፣ ማደግን መብሰልን መደበቅም አይቻልም። ይሁንልኝ ብሎ ማስታወቂያ ማብዛትም አይቻልም። አያስፈልገውም። እየበሰለ ያለ ሰው ብዙ ማስታወቂያ አያስፈልገው። እኔ እኮ በጣም እያደኩ ነው አታዩኝም ወይ? በጣም እየበሰለ ማስታወቂያ ማያስፈልግ። እድገት አይደበቅም። ባይ ኔቸር አይደበቅም፣ ፈንቅሎ ይወጣል። ለምሳሌ በብርጭቆ ውስጥ አድርጋችሁ አንድ ችግኝ ብትተክሉ ስታድግ ሰብራ ሁሉ ልትወጣ ትችላለች፣ ታስታውቃለች። ዛፍ ሲያድግ እያደኩ ነው አትሰሙኝም ወይ? እንዴት አልገባችሁ? ምን አይልም። ዛፋችን ለምሳሌ ዝም ብሎ ያድጋል። አደገ ቀና ምናምን ትላለች። ልጆቻችን ራሱ በጠዋት በማታ እየተነሱ ዛሬ እኮ አድጌያለሁ። ምን ያስፈልግ? እያደግመው ነው፣ ያስታውቃል። ብዙ ማስታወቂያ አያስፈልገውም። ለመሰላችሁ እንደዚህ የምላችሁ አንዳንድ ሰዎች ለምሳሌ አገልጋይ መሆን ሲፈልጉ ወይ ቸርች የሆነ ፖዚሽን ሲፈልጉ ወይ የሆነ ነገር ሲፈልጉ ቤተክርስቲያን ስላልተረዳችኝ ነው እንጂ በጣም እኮ አድጌ ነበር ይላል። አድገህ እንዴት ነው የማይታየው? እንዴት አይታየው? እንኳን እያደገ ያለ ሰው እያደገ ያለ ችግኝ ያስታውቅ የለም።
ስላልተረዳችሁኝ ነው። በጣም እያደኩ ነው። ስላልገባችሁ ነው። ስላላያችሁ የማይታይ እድገት የለም። ማደግ በነገር ሁሉ ይገለጥ ነው ለጢሞቴዎስ። በነገር ሁሉ ይገለጣል። በንግግር ይገለጣል። ተደብቆ ነው። አይ ሰው ተደብቆ ነው። አፌማ ሌላ ነገር ነው የሚናገረው፣ ልቤ ግን እያደገ ነው። ኖ ኖ ኖ ኖ ኖ ኖ ውስጥ ያለ ነው ውጭ የሚወጣው። አሁን ስድብ ስድብ ብሏችሁ ከሆነ ውስጤ እኮ ፍቅር ነው አይባልም። አይሆንማ። ውስጥ ያለ ነው የሚፈልቀው። ውስጥ ያለ ነው የሚፈልቀው። በጣም ብዙ የወንጌል አማኞች ቸርች ውስጥ ያሉ ውጭ ላለ ነገር አይጠነቀቁም። ውስጤን ጌታ ያውቃል ይላሉ። እኛ እንዴት ጌታ ያወቀውን እኮ ይታወቃል። ማደግ በነገር ሁሉ ይገለጣል። ማስታወቂያ አያስፈልገውም። ምንም ልክ እንደ ልጆቻችን አድቨርታይዝመንት አያስፈልገውም። ሊደበቅ ስለማይችል እዩኝም ማለትም አያስፈልገውም። አይደበቅም። ይታያል። የተገለጠ ነው። ያስታውቃል። ልደብቀው ብትሉ እንኳን አይደበቅም። እየበሰለ ያለ እያደገ ያለ በምንድን ነው የሚያስታውቀው ነው። እችን ትንሽ ነካ ላደርግላችሁ አስባለሁ። ለምን መሰላችሁ? ራሳችንን ቼክ እንድናደርግ። እየበሰልኩ ነው ብሎ መጠየቅ እንዲሁ በጣም በመንፈሳዊ ህይወት ውስጥ ጀግና ሰው ማለት ራሱን መጠየቅ የማይፈራ ነው። እደግማለሁ። በመንፈሳዊ ህይወት ውስጥ እኔ እንግዲህ ማአት ዓመት ነው ጌታን የተከተልኩት። ጀግና ሰው ማለት ራሱን ለመጠየቅ የማይፈራ፣ የቤተ ክርስቲያን ሽማግሌዎችን ለመጠየቅ የማይፈራ አይደለም። እሱ ቀላል ነው፣ በጣም ቀላል ነው። ከሌን ለማየትና ለመመዘን ቀላል ነው። በሃይማኖት ብትኖሩ ራሳችሁን መዝኑ፣ ራሳችሁን ፈትኑ፣ ቼክ ማድረግ። እንዲያውም ጳውሎስ እኔ አይ ቲንክ አንደኛ ቆሮንቶስ 16 ላይ ነው ምናምን ነው እንደዛ የሚለው። በሃይማኖት ብትኖሩ ራሳችሁን መርምሩ የሚለው ቀስ እያለ ነው የገባኝ እኔ። እናንተ ምናልባት ቀስ ብሎ ገብታችሁ ይሆናል። በሃይማኖት ብትኖሩ ራሳችሁን መርምሩ ማለት በእምነት ውስጥ መሆናችሁን ቼክ አድርጉ ነው። በእምነት ውስጥ መሆናችሁ በእምነቱ ውስጥ እንዴት እንደዚህ አይነት ደፋር ጥያቄ ለራስ ይጠየቃል? እሱ ነው ህይወት ማለት። በእምነት ውስጥ ነኝ። አሁን አንዳንድ ሰው ይሄ በጣም እንትን ይመስለዋል። ቼክ ማድረግ እኮ ጥሩ ነው። ዳግመኛ ተወልዳችኋል ይላል መጽሐፍ ቅዱስ። ለምሳሌ እኔ አዳማ ድረስ የመጣሁት መዳናችሁ እንድትጠራጠሩ አይደለም፣ እንደውም እንዲረገጥላችሁ ነው። ግን ዳግም ተወልጃለሁ ብሎ ማሰብ እኮ በጣም ጥሩ። ምን ችግር አለ? የተወለደ እኮ አይፈራም። ተወልጃለሁ ኳስችን ማድረግ፣ ቼክ ማድረግ። የዛሬው ግን ሐሳባችን መብሰል ስለሆነ እያደኩ ነው ብሎ ቼክ ማድረግ በጣም ጥሩ አይመስላችሁም ወይ? በኋላ ቼክ ከምንደረግ አሁን ቼክ ብናደርግ አይሻል እንዴ? አሁን ቼክ ማድረግ አሁን እኮ ራስን ቴስት የማድረግ ጊዜ እኮ ነው። አሁን እኮ እግዚአብሔር እድል ሰጥቶናል። አሁን እኮ እስትንፋስ ሰጥቶናል። ይሄን እድል ማናገኝባት ቅጽበት እኮ ትመጣለች። እኔ ትናንት ወዲያ ቤተክርስቲያን ቃል ሳካፈል የሐናንያና የሰጲራ ነገር በጣም ልቤን ነካው። ሐናንያና ሰጲራ ባሉ የቤተክርስቲያን አባላት ተራ በተራ የሄዱት ማለት ነው። እኔ እሷ ስትገባ እሱ መሄዱን ያወቀች አይመስለኝም። ኦሬዲ ሄዷል እኮ ባሏ። በቃ አልጠረጠረችም ራሱ። እንዴት በዚህ ቅጽበት ሰው ይሄዳል? ላጥ ብሎ ሄዷል። ትሄዳለህ አለው ጴጥሮስ ሸኘው ማለት ነው። ከዛ መጣች እሷ። ከዛ ሄደች ማለት ነው። መሄዱን ያወቀችው እዛ ስትሄድ ነው። እዛ በአንዲት ቅጽበት ውስጥ እዛ አድራሻቸው ተቀይሯል። በአንዲት ቅጽበት ውስጥ ህይወት እኮ እንደዛ ናት ወንድሞቼ። በአንዲት ቅጽበት ውስጥ አድራሻ ይቀየራል። ይሄ ሟርት አይደለም። አንዳንድ ሰው ስለ ሞት ሲወራ ሟርት ይመስለዋል። ሟርት አይደለም፣ ሪያሊቲ ነው። አሟረትንም አላሟረትንም መሄዳችን አይቀርም። ሰው አሟረተባችሁም አላሟረተባችሁም መሄዳችሁ አይቀርም። ምንም መሄዳችን አይቀርም። ማዶ አድራሻ ማዶ ይሆናል። እቺ ህይወት በጣም አጭር ናት። ማዶ ሄደን ዝም ብሎ የሚያሳፍር ህይወት ከምንኖር አሁን ቼክ እያደረግን ብንገረዝ አይሻል? የምናቀርበው ፍሬ ሳይኖረን ፊቱን ከምናይ አሁን ቼክ ማድረግ እኮ በጣም ጥሩ ነው ወገኖች። እያደኩ ነው በመንፈሳዊ ህይወቴ ብላችሁ ራሳችሁን እስቲ ጠይቁ። ብዙ ሰው ሌላውን ሰው የሚያይበት ዘመን ነው አሁን ይሄ ዘመን። ሁሉ ሰው ሌላውን ሰው ይታዘባል። የታዘበውን ደግሞ በአደባባይ ይገልጣል። በቃ ይሆናል ስራችን።
የአገልጋዮችን ህይወት በተመለከተ አንዳንድ ነገሮች ድካሞቻቸውን ለማብራራት ነው ዛሬ በፊታችሁ የቀረብኩት ይላል። የቤተ ክርስቲያንን ድካምና በፊታችሁ የቀረብኩት ይላል። እስቲ በፊቱ ቅረብና ራስህን መርምር መጀመሪያ። ቀላል የኔን ድካም ማወቅ ቀላል ነው። ታውቀዋለህ እኮ ስታይኝ ታውቀዋለህ። የሌሎች ሰዎችን ድካም ማየትም በጣም ቀላል ነው። የራስሽ ድካም ይገባሻል ወይ? የራስህን ህይወት ቼክ ታደርጋለህ ወይ? ሰልፍ ቴስቲንግ ፒፕል መሆን አለብን። ራሳችንን ሰልፍ ቴስቲንግ ኤግዛምን ለራስ መስጠት፣ ራስን መፈተሽ። ወንጌልን ከሰበኩ በኋላ አይደል እንደሚለው ጳውሎስ እንዴ ወንድሞች እናቶች ሌላ ሲመረምር ነው እንደሚለው ጳውሎስ። ያው ሌላውን መመርመር የእግዚአብሔር ሥራ ነው። ዝም አላችሁ ሜቢ ያስፈልጋችኋል ማለት ነው። ሌላውን መመርመር የእግዚአብሔር ሥራ ነው። ጳውሎስ ግን ራሴን እመረምራለሁ ይላል። ወንጌልን ከሰበኩላቸው በኋላ እየኖሩ ነው እየኖሩ አይደለም ብዬ እመረምራቸዋለሁ አይልም። ወንጌልን ከሰበኩ በኋላ እኔ ራሴ የተጣልኩ እንዳልሆን ምን አይነት ጀግና ሰውዬ ነው! ወንጌልን ከሰበኩ በኋላ ለሌሎች እኔ ራሴ የተጣልኩ እንዳልሆን ስጋዬን በጥርሴ እየነከስኩ አስገዛዋለሁ። የሰበከላቸውማ ዘራላቸው። ራሳቸውን ይመርምሩ፣ ራሳቸውን ይፈትሹ፣ በእግዚአብሔር ፊት ይኑሩ። ተመልሶ የሰው ህይወት ሲመረምር ያየሁት ኢየሱስን ብቻ ነው። አዲስ ኪዳን ላይ ተመልሶ ከሞተ ከተነሳና በሰማይ ከፍ ከፍ ብሎ ካረገ በኋላ ከጥቂት ዓመታት በኋላ ጌታችን ኢየሱስ ተመለሰና ሰባቱን አብያተ ክርስቲያናት ገመገመ። በሰባቱ አብያተ ክርስቲያናት ያሉ ምዕመናንና አገልጋዮች ፈተነ፣ ቼክ አረገ። እሱ ስራ ነው። ራስን መመርመር ደግሞ የኛ ስራ ነው። ቼክ ማድረግ ያርግላችሁ እግዚአብሔር። እስቲ ወንድሞቼ እናቶቼ ፕሊዝ በቃ እኔ በልመና አቀርባለሁ በፊታችሁ። ለምን ራሳችንን ቼክ ማናረገው? ማደግ በነገር ሁሉ ይገለጥ ከተባለ ይገለጣል ወይ? አለ ወይ? በውስጣችን እየበሰልን ነው ወይ በእግዚአብሔር ቤት ውስጥ? ወይስ ባለንበት ዝም ብለን ሆነናል? በጣም እኔ መንፈሳዊ መቀንጨር የሚባል አለ ብዬ አምናለሁ። እድሜው ብዙ ሆኖ ዝም ብሎ እዛው የቆመ ማለት እኮ ነው መቀንጨር ማለት። ትዝ ይላችኋል ጌታን የተቀበልን ሰሞን በቃ እኮ ባብል ነበረ። ከዛ በኋላ በቃ ቆመ። ጌታን ለመድ ነው። እግዚአብሔር ከዚህ ህይወት ይጠብቃችሁ። ጌታን ከመለመድ በቃ ጸሎታችን ባለበት ነው የሚሄደው። ህይወታችን ባለበት ነው። አገልግሎታችን ባለበት ነው። መንፈሳዊ ህይወታችን ባለበት ነው። እንዴ ከሱ ሰብሮ ያውጣን እንጂ እግዚአብሔር እንዴ አላየነውም ወይ? መጀመሪያ ላይ እንዴት አድርጎ በምን ስፒድ እንዳመጣን እግዚአብሔር። እንዴ የተባረከ ሰው ማለት እኮ መጀመሪያ የጀመረባት የህይወት ጎዳናና ፍጥነት የቀጠለለት ሰው ማለት ነው። በዚያ ፍጥነት ውስጥ የሚሄድ ሰው ማለት ነው። ቼክ አድርጉ ራሳችሁ። ካመንበት ዘመን አንጻር እየበሰልን ነው ወይ? ትናንትና ያነሳሁት የዕብራውያን መልእክት ጸሐፊ እንዳለው ማለት ነው ካመናችሁበት ጊዜ ጋራ ሲነጻጸር መምህራን አስተማሪዎች ልትሆኑ ሲገባ አሁንም ህፃናት ናችሁ ይላል። ህፃን ኖት ወይስ እያደጉ ነው? ህፃን ናችሁ? ህፃን ነኝ ወይስ እያደግኩ ነው? ሳምዌር እድገቴ ቆሟል ወይ? ከቆመ እግዚአብሔር በቃ እንደው ያቆመውን ነገር ያንሳልን ከላያችን። በምን ያስታውቃል? እቺን ነው የምነግራችሁ። ቅድም ፓስተር የዘረዘረችልን እየበሰለ ያለ ሰው በምን ያስታውቃል? ሬዲ ናችሁ? ልንገራችሁ ትንሽ በምን ያስታውቃል? መንፈሳዊ ብስለት መገለጫዎቹ ምንድን ናቸው? ቼክ ስታረግ ምን ታገኛለህ? አንድ አራት መገለጫዎችን ጽፌያለሁ እዛ መጽሐፍ ላይ ቼክ እንድናረግ። አንዱ ከእግዚአብሔር ጋር ያለንን ግንኙነት ይመለከታል። ሁለተኛው እርስ በርስ ያለንን ግንኙነት ይመለከታል። ሶስተኛው አገልግሎታችንን፣ አካሉን፣ ቤተክርስቲያንን ይመለከታል። አራተኛው ከዓለም ጋር ያለንን ግንኙነት ይመለከታል። እነኚህን ቶሎ ቶሎ እንገራችሁ። አንዳንድ ቦታ ሳስተምር እንትን መጠቀም በጣም ደስ ስለሚለኝ እኔ መወራጨትም ደስ ይለኛል፣ ኢሉስትሬት ማድረግም በጣም ደስ ይለኛልና ማስተምረው በእንትን ነው። ወደ ላይ ምናምን እላለሁ። ወደ ላይ፣ ወደ ጎን፣ ወደ ውስጥ፣ ወደ ውጭ በሚል ነው ማስተምረው። እናንተም እንደዛ ላስተምራችሁ ወይስ አረኛ ትልልቅ ሰዎች ነን ምናምን ትላላችሁ እናንተ? እንደዛ ይሁን? እንደ ልጆች ላስተምር ይቻላል? ይቻላል? እየበሰለ ያለ ሰው ወደ ላይ ያለው ግንኙነቱ ያስታውቃል። ወደ ጎን ያለው ግንኙነቱ ያስታውቃል። ወደ ውስጥ ከአካሉ ጋር ያለው ግንኙነት ያስታውቃል። ወደ ውጪ ደግሞ ከዓለም ጋር ያለው ግንኙነት ያስታውቃል። መጀመሪያ ወደ ላይ ቅድም ፓስተር የጠቀሰችልን እየበሰለ የሚመጣ ሰው በምን ያስታውቃል? ቅድስና ለእግዚአብሔር። ቅድስና ለማን? ለእግዚአብሔር።
በምን ያስታውቃሉ? በቅድስና ህይወት። ከኃጢአት ጋር ያላቸው አቲቲዩድ፣ ስለ ኃጢአት ባላቸው አቲቲዩድ ያስታውቃሉ። ከኃጢአት ጋር አይደራደሩም፣ ለእግዚአብሔር ይኖራሉ። እሱን ነው ቅዱስ መስዋዕት ለእግዚአብሔር ያልነው። ቅዱስ መስዋዕት ለእግዚአብሔር ህይወታቸውን እንዳለ ቅዱስ መስዋዕት አድርገው ለእግዚአብሔር ያቀርባሉ። እለት እለት እየበሰልኩ መምጣቴን በምን አውቀዋለሁ? ስለ ኃጢአት ባለህ አቲቲዩድ። እየበሰሉ ያሉ እግዚአብሔርን ለማክበር ይኖራሉ። እየበሰሉ ያሉ አይደራደሩም ከኃጢአት ጋር። እየበሰሉ ያሉ ከቆሻሻ ጋር አይደራደሩም፣ አያምራቸውም። እየበሰሉ ስለሆነ እለት 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 በበሰሉ ቁጥር ከቆሻሻ ነገር እየተለዩ ለእግዚአብሔር ክብር ይኖራሉ። ለይስ ነው ወንድሞች፣ ከየት አገኘ ነው? ይሄው ቅድም ያነበብኩላችሁ ነው። ራሳችሁ ተመልሳችሁ አንብቡት ከፈለጋችሁ። ቅዱስ መስዋዕትን ለእግዚአብሔር ታቀርቡ ዘንድ፣ ቅዱስ መስዋዕትን ለእግዚአብሔር ታቀርቡ ዘንድ መንፈሳዊ ቤት ለመሆን ተሰሩ። ምን መስዋዕት ለማቅረብ? አይ ከተናገራችሁ ነው የምቀጥለው። ምን መስዋዕት? ቅዱስ የሆነ መስዋዕትን ታቀርቡ ዘንድ መንፈሳዊ ቤት ለመሆን ተሰሩ። ከእድገት ጋር ምን አገናኘው? ስለ እድገት ነው መጀመሪያ የሚያወራው። ለመዳን በእርሱ እንድታድጉ አሁን እንደተወለዱ ልጆች የቃልን ወተት ተመኙ ይልና እንድታድጉ ይልና እያደገ ያለ ሰው በምን ያስታውቃል? ቅዱስ የሆነ መስዋዕትን ለእግዚአብሔር ህይወቱን ያቀርባል። ቅድስና ነው የማደግ መለኪያ። እያደገ ያለ ሰው ከኃጢአት ጋር አይጫወትም፣ ጆክ አያረግም። እየበሰለ ያለ ሰው ለኃጢአት ባለው አስተሳሰብ ያስታውቃል። እንደው መጽሐፉ ላይ አለ፣ ግን እግረ መንገድ ልንገራችሁ እንደው ቶሎ ቶሎ ጊዜን ለመጠቀም በሚል አይ ቲንክ ለእናንተማ በጣም ጥሩ ሳይሆን አይቀርም። ብዙዎቻችሁ ከእናት ቤተክርስቲያን ስለሆነ የመጣ ነው ልክ እንደኔ። አሁን ድሮ አምልኮ ሲባል ብሉይ ኪዳንም የነበርንበትም እንደምታውቁት አምልኮ ሲባል የሆነ ቦታ ሄጄ ለእግዚአብሔር ማረግለት የሆነ ነገር አርገን ነው የምናስበው። እንዲገባቸው አረጋለሁ። ለምሳሌ በብሉይ ኪዳን እግዚአብሔር ምን አለ? በመካከላችሁ አድር ዘንድ ድንኳን ስራልኝ አለ። ድንኳን ተሰራ። የመገናኛው ድንኳን ይባል ነበረ። ሄዶ 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 ቤተ መቅደስ ሆነ ማለት ቤተ መቅደስ ሆነ። ቤተ መቅደሱ ምን አለው? ቤተ መቅደሱ ሄደህ ለእግዚአብሔር መስዋዕት የምታቀርብበት ነው። መሰዊያ አለው። ይሄን በዝርዝር ለመሄድ አልችልም፣ ጊዜ የለንም። ግን መሰዊያ አለው። ሳክሪፋይስ ታደርጋለህ ለእግዚአብሔር። ሰው በሩ ጋር ገና መግቢያው ጋር መሰዊያ አለ። የኃጢአት መስዋዕትን ያቀርብና ለእግዚአብሔር ይሰዋል። ካህናቱ መቅደስ ውስጥ ይሆኑና ለእግዚአብሔር ይሰዋሉ። አምልኮ የሚካሄደው በኢየሩሳሌም ባለ ቤተ መቅደስ ነው። በኢየሩሳሌም ባለ መሰዊያ ላይ ሄደህ አምልኮ ታቀርብለታለህ ለእግዚአብሔር። መስዋዕቱም የውጭ ነው። መስዋዕቱ ምንድነው? ያው ለአምልኮ ሶስት ነገሮች መሟላት አለባቸው። መሰዊያ ያስፈልጋል፣ መስዋዕት ያስፈልጋል። አብሮ ደግሞ ይሄንን መስዋዕት ደግሞ በየሰፈሩ ማረድ አትችልም። ካህን ያስፈልጋል። ምን ያስፈልጋል አልኩ? ምን መሰዊያ ያስፈልጋል፣ መስዋዕት ያስፈልጋል፣ ካህን ያስፈልጋል፣ መስዋዕት ያስፈልጋል። ዝም ብለህ ባዶ እጅህን አትታይ የሚለው እኮ እሱ ነው። ባዶ እጅህን እዚህ ጋር አትሄድም። መስዋዕት ያስፈልጋል። እሺ መስዋዕቱን አገኘው። በግ ነገር መረጥኩ ከቤቴ ልረድለት እንደ ቤቴ ለእግዚአብሔር ይሆናል እንደሱ አይሆን። የት ነው የማመጣው? መሰዊያው ጋር ሳመጣው ደግሞ ማን አለ? ካህን አለ። እኔ ራሴ መሰዋት እችላለሁ ቀጥታ? አይቻልም። እንደውም ትዝ ይላችሁ እንደሆነ ሳኦል እግዚአብሔር እኮ በጣም የተቆጣው ሳሙኤልን ሳይጠብቅ ማቅረቡ ነው። ለንጉስ እንኳን አይፈቀድም። እንኳን ለእንደኔ አይነት ተራ ሰው ለንጉስ እንኳን አይፈቀድም። ማንን መጠበቅ ያስፈልጋል? አሁን ያው አዲስ ኪዳን ስትመጡ በጣም የሚያስገርማችሁ ነገር እግዚአብሔር ሁሉን ነገር የውስጥ አድርጎታል። የውስጥ በሉ እስቲ ውጭ የነበሩትን በሙሉ የውስጥ አድርጓቸው። የት ሄጄ ነው የማመልከው? ኢየሩሳሌም ያለ ቤተ መቅደስ ነበር። ኢየሱስ ክርስቶስ ሲሞት ትልቅ አብዮት ሆነ። ትልቅ አብዮት። እንዲያውም ትዝ ካላችሁ ጌታችን በቀራንዮ አደባባይ ሲሰዋ የተነጣጠረ የመሬት መሰንጠቅ ሄዶ አንድን ቦታ ነበር ከሁለት የሰነጠቀው። ትምህርት ቤቱን ነው? ቤተ መንግስቱን ነው? ምኑን ነው የሰነጠቀው? እግዚአብሔር
መጋረጃ የለም አለ እግዚአብሔር። መጋረጃ የለም አያስፈልግም አለ እግዚአብሔር። መጋረጃውን እግዚአብሔር ገፈፈውና ቤተ መቅደሱን ከውጪ ወደ ውስጥ አመጣው ማለት ነው። ከውጪ ወደ ውስጥ አመጣው ምን ማለት ነው? የኛ የራሳችን ህይወት መቅደስ ሆነ። የኛ የራሳችን ህይወት መሰዊያ ሆነ። አሁን መሰዊያ ፍለጋ አልንከራተትም። የት ነው የምሰዋለው? እግዚአብሔር አስገባው። ጌታ ኢየሱስ ሲሞት አስገባው መሰዊያውን። እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም ወይ? የጌታ መንፈስ በውስጣችሁ ስለሚኖር የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም ወይ? አሁን በጣም ብዙ አማኝ እንደ ሳምራዊቷ ሴት ነው የሚያስበው። እናንተ ይመለካል የምትሉት እዛ ነው፣ እኛ ይመለካል የምንለው እዚህ ነው። እዛም የለም እዚህም የለም አለ ኢየሱስ። እዛም የለም እዚህም የለም። የት ነው የሚመለከው እግዚአብሔር? መስዋዕቱ መሰዊያው ቦታ ቤተ መቅደሱን የኔን ህይወት አረገው። መስዋዕቱስ በግ ነው የሚሰዋው? ብር ነው? ፍየል ነው? ምን ራስ? ጌታ ይመስገን ራስ። እንግዲህ ወንድሞች ሆይ በእግዚአብሔር ርኅራኄ ለምናችኋለሁ። ምናችሁን? ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ሰውነታችሁን። እኔ እዚህ ላይ ሁልጊዜ ትዝ የሚለኝን መዝሙር እጠቅሳለሁ መድረክ ላይ። መጽሐፉ ውስጥም አለ፣ ከፈለጋችሁ ልታገኙ ትችላላችሁ። የእህታችን የሊሊ መዝሙር ነው። አንድ የእህታችን የሊሊ መዝሙር ምን የሚል መዝሙር አላት? አላገኘሁም ፈልጌ ፈልጌ የሚል መዝሙር አለ። ስንቶቻችሁ ታስታውሱታላችሁ? አላገኘሁም ፈልጌ ፈልጌ ላንተ የምሰጠው መስዋዕት አርጌ ይልና ራሴን ሰውነቴን መሰዊያው ላይ ላኑርልህ። ራሴን ሰውነቴን መሰዊያው ላይ ላኑርልህ፣ ሕያው ቅዱስ መስዋዕት ላንተ ደስ የሚያሰኝ ይሁንልህ። መስዋዕቱም የኛው ሰውነት ነው። መሰዊያው መቅደሱም የኛ ነው። ካህናቱስ በሏ እኛው ቅዱሳን ካህናት አረገን። መስዋዕቱን የምንሰዋ ቅዱሳን ካህናት። አሁን የውጭ ካህን አያስፈልገኝም፣ ካህን አድርጎኛል እግዚአብሔር። የውጭ መስዋዕት አያስፈልገኝም፣ ህይወቴ መስዋዕት ሆኗል። የውጭ መሰዊያ ቦታ አያስፈልግም፣ ይሄ ነው መሰዊያ ቦታው። መስዋዕቱም እዚህ ነው፣ መሰዊያውም እዚህ ነው፣ ካህኑም እዚህ ነው። እግዚአብሔር የተባረከ ይሁን። መንከራተት አይገርም? ከመንከራተት አወጣን እግዚአብሔር። የት ነው የሚመለከው ከሚል መንከራተት አወጣን። እዚህ ውስጥ አለ። ምን ልስጠው ለእግዚአብሔር ስትል ይሄን ስጠው አለ። እሺ ማን ይሰጥልኛል? ፓስተሮቹ ሽማግሌዎቹን ልጠብቅ ስትል ማንንም አትጠብቅ፣ አንተ ራስህ ስጠው። ራሴ ሰጠዋለሁ፣ እዚህ ሰጠዋለሁ፣ ራሴን ሰጠዋለሁ። ክብር ለእግዚአብሔር ይሁን። ኃላፊነቱ በጣም ከባድ ነው። ስትሰጡት መስዋዕቱን ሰውነታችሁን ስትሰጡት ቅዱስ መሆኑን ሜክሹር ቅዱስ መስዋዕት ለእግዚአብሔር። በቃ እግዚአብሔር ይርዳችሁ ወገኖች። እንደፈለኩ ሆኜ እሑድ ጠዋት መጥቼ መዝሙር ስለዘመርኩ ያመለኩት ይመስለኛል። እኔ ለሰነ ወገኖች ኖ እንደፈለኩ ሆኜ መድረክ ላይ ስሰብክ እግዚአብሔርን እያመለኩ ኖ አገልግሎት እዚህ አይጀመርም። አምልኮም እዚህ አይጀመርም። አንድ የሚመክረኝ ሰው ነበረ። እኔ በአገልግሎት በጣም ገና ወጣት ትንንሽ ልጆች ሆነን ስናገልግሎት ስንጀምር አሁን ወደ ጌታ ሄዷል እና ምን ይለን ነበረ? አገልግሎት አንድ ጊዜ እንደውም እዚህ አዳማ ነው ያስተማረን። መተን እዚህ ራስ ሆቴል ቁጭ ብለን ሲያስተምረን ቤታችሁ ያልተጠመደ ፈንጂ መድረክ ላይ እንዲፈነዳ አትጠብቁ ይለን ነበር። ቤት ውስጥ ያልተሰራ ህይወት እዚህ እኮ ምንም እግዚአብሔር እኮ አይቀበለው። ሞልቶ የተረፈ ያርግላችሁ አገልግሎታችሁ። ሞልቶ የተረፈ ስቆም ሞልቶ የተረፈ እዚህ መተን አይደለም እግዚአብሔር የምናመልከው፣ ሁል ጊዜ ነው የምናመልከው። ቅዱስ መስዋዕት በመሰዋት በንጽህና በመመላለስ ይሄ ሁል ጊዜ በእግዚአብሔር ፊት መኖር ይባላል። ኮራምዲዮ ይባላል በላቲን። ሁል ጊዜ ህይወትን በእግዚአብሔር ፊት መኖር። አብርሃምን ጠራውና እኔ ኤልሻዳይ ነኝ፣ ሁል ጊዜ በምን ተመላለሳለሁ? በፊቴ ተመላለስ። በእግዚአብሔር ፊት መኖር ያርግላችሁ። ቅድስና በንጽህና መኖር። እየበሰለ ያለ ሰው በምን ያስታውቃል? ኃጢአት ላይ ያለው አቲቲዩድ ጨካኝ ነው። ለቅድስና ይኖራል። ትናንት ያነሳዋቸው ቆሮንቶሳውያን እያላደገ ያለ ሰውስ በምን ያስታውቃል?
ለኃጢአት ያለው አስተሳሰብ በቃ ዝቅ ያለ ይሆናል። ለምን አንሄድም? ለምን አንሰክርም? ለምን አንዘሙትም? ለምን አንገለሙትም? ለምን ቤተ ጣዖታት አንሄድም? ለምን ጳውሎስ አያቸውና እንዴ ይሄ እኮ የልጅነት ምልክት ነው። ሁላችሁ ህፃናት ናችሁ። ሁላችሁ ጥንትም መጀመሪያም ወጥቼ ወንጌል ስሰብክላችሁ ህፃን ነበራችሁ፣ አሁንም ህፃን ናችሁ። ህፃን ሆኖ ከመኖር እግዚአብሔር ይጠብቃችሁ። ህፃናት በምን ያስታውቃሉ? በሁሉ ነገር ለመጫወት። እያደገ ያለ ሰው የሚያስታውቀው በሰል እያለ ቆሻሻ ነገር እየተጸየፈ ይመጣል። ወደሚቀጥለው አልፋለሁ። ግን ያው እኔ ሁሉ ጊዜ በአብዛኛው እዚህ መጽሐፍም ላይ ያታችሁት ይሆናል መድረክ ላይም መጽሐፉ ላይም በአብዛኛው ምሳሌዎቼ ልጆቼ ናቸው። እና ልጆችን ስታዘባው ልጆች ያላችሁ ታውቃላችሁ። አሁን እያለቀሱ ያሉ ልጆች ሁሉ አሉ። እኔ የወላጆች ያፍ መፍቻ ቋንቋ ምላት አለች። ታውቃላችሁ? እኔ 4 ልጆች አሉ። የወላጆች ያፍ መፍቻ ቋንቋ አለ። ምንድነው የወላጅ ያፍ መፍቻ ቋንቋ? የልጅ ያፍ መፍቻ ነው እንጂ የወላጅ ያፍ አለ። የወላጅ ያፍ መፍቻ ቋንቋ ምንድነው? ኦሮምኛ ነው? አማርኛ ነው? እንግሊዝኛ ነው? በእንግሊዝኛም በአማርኛም በኦሮምኛም በትግርኛም አንዲት ናት። ወላጅ አፉን የሚፈታባት የመጀመሪያ ወላጅ ስትሆኑ አፋችሁ መፍቻ እሷ ናት። ታው መከልከል ነው። ታው እስቲ እናንተ የወለዳችሁ ትዝ አይላችሁ? ያዝ እኮ በቃ እናትና አባት ግራና ቀኝ ሆኖ ታው ምክንያቱም ሁሉን መንካት ያምራችሁ። በእንግሊዝኛም ስቶፕ በኦሮምኛም እንደዛው አይ ቲንክ እና እናትና አባት ስራቸው ቆሞ መከልከል ሲከለክሉ መዋል። በተለይ ትንሽ መራመድ መዳስ ሲጫወት ያምረዋል። በሁሉ ነገር መጫወት የምን ጠባይ ነው? የልጅ አውቅማ ቆሻሻውንም ምናምኑንም እንትኑ የሚጎዳውን ምና እንደው አዲስ ወላጆች ቤት ስትሄዱ የሚያስታውቀው ጸዳ ይላል። በቃ ቤቱ ሁሉ ነገር ወደ ላይ ከፍ ተደርጎ ይሰቀላል። ፎቶግራፍ ወደ ላይ ነው እንዳይገለበጥበት ማለት አንስቶ ላዩ ላይ ስለሚገለበጠው ፎቶግራፍ ወደ ላይ። እኔ በጣም ያስቀኝ አሁን እንኳን እንጃ እንዴት እንደሆነ የኛ ቲቪያችን ራሱ ወደ ላይ እንትኑን እዚህ የነበረና እንደዚህ ነበር የምናየው የነበረው ቲቪ እንዳይደርሱበት ሰቀልን እንደዚህ ሆነን ነበር የምናየው ወደ ላይ እንዳይደርሱበት በመከልከል ነው። በቃ በመከልከል ነው የምታሳልፈው። ከዛ ግን ተመስገን ስለ እድገት ልጆቻችን ባሉበት አይቀጥሉም። ታውቃለህ? ያ እድገት ይመዘዙና እላይ የሰቀልንባቸው ጋር ሁሉ ይደርሱበታል። እንደውም ያልፉታል። ቲቪውንም ያልፈዋል፣ ፎቶውንም ያልፈዋል። ሲደርስበት ግን አያምረውም። ለምን? ይሄ በስሏላ ስለበሰለ አያምረውም። ሳያምረው በደስታ አይነካውም። ይነካል ብለህ መስጋትም የለብህም። ወንድሞቼ እህቶቼ፣ ጌታን ስንቀበል መጀመሪያ እኮ ተውና ተይ ነው። በተውና ባትንካ ባትቅመስ አትንካ ምናምን ሊሆን ይችላል። ሰው ግን በዚያ ከኖረ እኮ ችግር አለ። በቃለ መጫወት ልጅ እኮ በአፈር ይጫወታል ብለህ አትሰጋም። ቲቪውን ላዩ ላይ ይጥልበታል ብለህ አትሰጋም። 15-20 ሲሞላው ኦልሬዲ በስሏል። ወንድሞች እናቶች፣ እስከ መቼ ድረስ ነው እንዳንነካ እየተከለከለን የምንኖረው? ከኃጢአት ጋር ዕቃቃ መጫወት የህፃንነት ምልክት ነው። ሰው እየበሰለ ሲመጣ በምን ያስታውቃል? ፍጹም ይሆናል ማለታችን አይደለም፣ ግን አስተሳሰቡ ይቀየራል። ለመጫወት አይሞክርም። ለመጫወት ከኃጢአት ጋር ዕቃቃ ለመጫወት አይሞክርም። እግዚአብሔር ወደ መምሰል ዘመን ውስጥ ያስገባን። አሁን በዚህ ዘመን ያለን ጥራዝ ነጠቅ ክርስቲያኖች ያደግን ይመስለናል። በኃጢአት ላይ ዕቃቃ በተጫወትን ቁጥር እንዴው አንተ እንትን የሚሸሸው ነህ እንዴ እስካሁን ብሎ ያሾፍባል። ስንት ዓመት ነው በጌታ? 35 እና አሁንም እንትን ላለመንካት ተጠነቀቃለህ። ጸጋ አልገባህም ማለት ነው ይላል የዘመኑ ይመጣ። ጸጋ ግሬስ እንዴ! ጸጋ እኮ ደፋር አያረግም። ጸጋ እኮ እግዚአብሔርን እንድንደፍር አታረግም። ጸጋ እኮ በኃጢአት እኮ ጆክ እንድንጆክ አታረግም እኮ። ጸጋ እኮ እግዚአብሔርን እውነተኛ ጸጋ እኮ እግዚአብሔርን እንድንፈራ ነው የምታረገው፣ እንድናከብር ነው የምታረገው። እና እንዲሁም የመብሰል ምልክት ምን ሆኗል? አሁን ሁሉን መንካት፣ ሁሉን መሞከር፣ ሁሉን ምን አለበት ይላል። ቤተክርስቲያን ከልክላል ነው እንጂ ምን አለበት የሚሉ ሰዎች ሁሉ ያስቀኛል። የተከለከለው ነገር መጥፎ ከሆነ ተከልክለን ብንቀር ምን ችግር አለ? ትልቅ ሆነ ያምራል እንዴ? ህፃን ሆነ ያልሞከርከው ምን ችግር አለበት? ሞክር። አሁን ዘፈን ኃጢአት ነው ብትሞክርስ? ወይ ሰው ካደገ በኋላ እንዴት በቃ ይጫወታል?
ትንሽ ትንሽ ቢጠጣስ ትንሽ ትንሽ እሺ ቆይ ለምንድን ነው ትልቅ የመሆን ምልክት የምናደርጋቸው? ቢያንስ ካማራ ምን ላደርግ አልችልም። ምን ማድረግ ይቻላል? ማስቀረትም አይቻልም። ዝም ብሎ ምን ችግር አለ? ግን መጫወቻ ስናደርጋቸው ግን ይገርመኛል። ህፃን ልጄ በእንትኑ ቢጫወት ምን ችግር አለው? እሱ ምንም ችግር የለው። ህፃን ልጄ ሪሞቱን አንስቶ ለመሰባበር ምናምን ቢሞክር ምን ችግር የለው። ትልቅ ከሆነ በኋላ እንደዛ ቢያር አይደረግም። ትልቅ ከሆነ በኋላ ሪቫይዝ ታደርጋለህ እንዴ? እየበሰሉ መምጣት ከኃጢአት ጋር እቃቃ ማጫወትን ታስቀንሳለች። ከሰዓትም ትንሽ ቀጥለዋለሁ። ግን በጣም ይሄ ዘመን በጣም ቆሻሻ ማአት ውስጥ የምንኖርበት ዘመን ነው። እግዚአብሔር የመብሰል ዘመን ያርግልን። ሁለተኛው ቀደምም ተጠቅሷል። ሰው እየበሰለ ሲመጣ እርኩሰትን እየተጸየፈ ይመጣል። ሰው እየበሰለ ሲመጣ ወደ ጎን ፍቅር ይበዛለታል። ወደ ጎን ፍቅር ይበዛል። ይወድ ፍቅር የምን ምልክት ናት? የመብሰል። እየበሰለ ያለ ሰው ሁሉ ላይ ይነጫነጫል አይልም መጽሐፍ ቅዱስ። እየበሰልክ ስትመጣ በፍቅር ለመኖር በአንድነት በህብረት ለመኖር ያተጋል። መብሰል ያስወድዳል። በቃ ባጭሩ ለመያዝ እንዲመቻቸው መብሰል ያስጠላል። ምን ነው የሚያስጠላው? ኃጢአትን በሏታ አይደለ? መብሰል ምን ያደርጋል? በሏታ ያስጠላል። ምን ነው የሚያስጠላል? ኃጢአትን። መብሰል ያስወድዳል። ደግሞ ያስወድዳል። ምንን እንድንወድ ያደርገናል? ሰዎችን፣ አካባቢያችንን፣ ወንድሞችን፣ እህቶችን እንድንወድ ያደርገናል። እየበሰሉ ያሉ ሰዎች የሚያስታውቁት ሰውን በመውደድ ነው። ያልተገደበ ፍቅር ለሰው ይሰጣሉ። ለሚወዷቸውም ለሚጠሏቸውም ፍቅርን ይሰጣሉ። የኢየሱስ ህይወት የፍቅር ህይወት ነው። ኢየሱስን እየመሰሉ መምጣት ማለት ቅድስና ነው። ኢየሱስን እየመሰሉ መምጣት ማለት በፍቅር መመላለስ ስለሆነ ላንብብላችሁ እዛው አንደኛ ጴጥሮስ ላይ እንዲሁ በጣም እቺን በቃ ስሙኝና ሌላውን ሁለቱን በኋላ ነግራችኋለሁ። እቺን ግን የማይሰማኝ እንዳይኖር እለምናለሁ። ወይ በኋላ ካልወደዳችኋት እንጃ ግን ትቀሩ እንደሆነ አትቀሩም። ግን እናንተ ግን አንደኛ ጴጥሮስ ምዕራፍ 1 መጀመሪያ ቁጥር 23ን እናንብበው። ዳግመኛ ተወልዳችኋል ይላል። አገኛችሁት? እንድታዩት በጣም ፈልጋለሁ። ዳግመኛ ተወልዳችኋል። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ይላል። ክርስትና ምንድን ነው? ዳግም ልደት። ዳግመኛ ወለደን እግዚአብሔር። አሁን በቃ እጃችሁን ላስነሳችሁ ነው። እስቲ ዳግመኛ የተወለዳችሁ ከፍ አድርጓ። እሺ ምን ሆናችሁ? ምን what happened? የዘላለም ህይወት አገኘን አይደል? የዘላለም ህይወት ያገኘነው ነው መጨረሻ ላይ አይደል? ሂደቱ ግን ዳግመኛ ምን ሆንን? ተወለድ። ምን ማለታችን ነው? ዳግመኛ ተወለድ ምን ሆነ? ዝም ማለት ምን ሆናችሁ? ዳግመኛ የተወለዳችሁበት ቀን ትዝ ይላችኋል? ምን ሆነ? ደስ አለን አይደል? እሺ ሌላስ? አዲስ ሁሉ ነገር አዲስ አይደል? አዲስ ዳግም ልደት ማለት ምን ማለት ነው? አዲስ ሰው ሊትራሊ አዲስ ሰው። ዳግም ልደት ማለት የድሮው ሰውዬ ተሻሽሎ አይደለም። ዳግም ልደት ማለት ጋራዥ አስገብቶን አይደለም። ጠገን አድርጎ ቋንቋችን የእንትንኛ ነበር የጴንጥኛ አድርጎ እስኪታ ነው ምናምን እያስባለ የተረፈ የለም። አሮጌው ነገር አልፏል፣ እነሆ ሁሉ ምን ሆኗል? እኛ የድርጅት ለውጥ አይደለም ያደረግነው፣ የሃይማኖት ለውጥ አይደለም ያደረግነው። እኛ ራሳችን ስንወጣ አዲስ ሆነን እንወጣለን።
አሁን ለምሳሌ ሞተር ሳይክል ቢኖራችሁ ወይ ደግሞ መኪና ቢኖራችሁ እና መኪናችሁን ይዛችሁ ለማስጠገን ብላችሁ መኪናችሁ ቶዮታ ነበረ። ቶዮታ አሮጌ ኮንኮንኮንኮንኮን ሚል ቶዮታ ነበር። ይጠግንልኛል ጋራጁ ብላችሁ ባለ ጋራጁ ተቀበላችሁና አስገባው የሆነ ነገር ገንገንገንገን ያረጋ አስገብቶት ከዛ ጠብቅ በዛ ጋር ይወጣል ብሏችሁ እየጠበቃችሁ እያለ መርሴዲስ ቤንዝ ሆኖ አዲስ መርሴዲስ ሆኖ ብቅ ብሎ ቢወጣ አረ ይሄን አይደለም እስከምትሉ ድረስ ማለት ነው። ሌላ ነው። የቅድሙ ቶዮታ ጠገን ብሎ ቢወጣ የኔ ነው ትላለህ። ድምፁ ደህና ነው ተስተካክሏል። ጋንጋንጋን የሚለው ተስተካክሏል። ደህና ነው ተሻሽሏል። ግን የቅድሙ ነው እና ትወስዳለህ። ይሄኛው እኮ የሚያስደንቀው ነገር ያስገባው ሌላ ይወጣው ሌላ ነው። እግዚአብሔር እኮ እሱን ያደረገው አሻሽሎን እኮ አይደለም። ጠገን አድርጎን ሳይሆን አዲስ ሰው ሆነን አዲስ ፍጥረት ድሮ ስንጠመቅ የምንዘምረው አንድ መዝሙር ነበር። አዲስ ሰው ሆንኩኝ አዲስ ፍጥረት። አዲስ ሰው ሆንኩኝ አዲስ ፍጥረት። ጉድ ያረጋል። አዲስ ልደት ጉድ ያረጋል። እንትን ማንነትህ ይቀየራል። ቀለም ቀብቶ አይደለም ያወጣን ፕሮቴስታንት የሚል ቀለም ቀብቶ አላወጣንም። ቀለም አይቀይርማ። ቀለም ቀብቶ አላወጣንም። ልክ እንደ አይ ቲንክ አዳማም እንደዛ ይመስለኛል። አመት በዓል ሲደርስ ማት በግ ይነዳል መንገድ ላይ ማት በግ ይነዳል። ማት የብዙ እረኞች በኔ ይነዳል እና ቀለም ይቀባሉ። አንዳንዱ ሮዝ፣ አንዳንዱ አረንጓዴ፣ አንዳንዱ ምናምን የኔ ነው ብሎ ቀብቶት ነው። እግዚአብሔር እኮ እንደዛ ከበግ መሃል አድርጎ ቀብቶን እኮ አይደለም። ሙሉ ለሙሉ ማንነታችንን ትራንስፎርም አድርጎ አዲስ አረገ። ኢየሱስ ክርስቶስ ማንነቴ ሆነ። በቃ ማንነት ምን ሆነ? ኢየሱስ ሆነ። ፈሪሳዊ ነበርኩ ይላል። አሁን ጳውሎስን ደማስቆ መንገድ እኮ ጉድ ሰራው። የሆነ ሰውዬ ገብቶ የሆነ ሰውዬ ወጣ። ጉድ ሰራ። እንዲያውም ለኔ ረብ የነበረውን ሁሉ እንደ ጉድፍ እቆጥራለሁ አለ። ፈሪሳዊ ነበርኩ፣ ከብንያም ወገን ነበርኩ፣ በስምንተኛው ቀን የተገረዝኩ ነበርኩ። ይሄንን ሁሉ የሚያስጥል ነገር ገጠመኝ። ምን ገጠመ? ክርስቶስ ኢየሱስ ጌታዬ። ዳግም የተወለዳችሁበት ቀን ትዝ ይላችሁ እንደሆነ እንጃ ወይ በጌታ ቤት የተወለዳችሁ ካላችሁ ቼክ ማድረግ በጣም ጥሩ ነው። ያቺ እኔ 1 ሚሊዮን ጊዜ መስክሬያለሁ። ልድገምላችሁ ምን አገባኝ እኔ። ስለዚህ ባወራ አይሰለቸኝም። እኔ ጌታን ስቀበል ባንዴ ነው ጣት ሌላ ሆንኩ። አማራጭም አልነበረኝም። ሌላ ሆንኩ። እኛ ጌታን በተቀበለን ጊዜ ቸርች እንደዚህ አይነት የለም። ዱሮ ነው። እሺ በጣም ዱሮ እንደዚህ አይነት ቸርች የለም። አይቻላውቅም። እንደዚህ አይነት ቸርች ፑልፒት አይቻላውቅም። አዳራሽ አይቻላውቅም። የኮሚኒስት ጊዜ ነበር። ደግሞ ኮሚኒስት ብቻ ሳይሆን እኔ ያደኩበት አካባቢ ደግሞ ራሳችንን አስጠብቀን ነው የምንኖረው። አንድ ብቻ ነን እንጂ ሌላ ሃይማኖት የለም። እዛ አካባቢ የመጣችሁትን ላለማስደንገጥ ስሙን አልጠራም፣ ግን እኛ ብቻ ነን። ሌላ ሙስሊም ቤተሰብ ራሱ 2 ነው የማውቀው እኔ። ባለ ሱቆች ጠቅላላችን በቃ ገብቷቸዋል። እንትን በኋላ ቀስ ማለት እና ደግሞ ኮራ ያለናን እንደስ ብሎን ነው የምንኖረው። የከፋን የጎደለ አለ ብትለኝ የጎደለኝ የለም። ምንም የጎደለ ነገር የለም። ሙሉ ነው። በሁሉ ነገር አንደኛ ነገር ነው የሚሰማን። ከዛ ቀስ እያለ ወሬ መምጣት ጀመረ። ጴንጤ የሚባል ሃይማኖት እየመጣ ነው የሚል ጴንጤ የሚባል ሃይማኖት እየመጣ ነው። ተጠንቀቅ ሆነ ወሬው። ተጠንቀቁ እየመጡ ነው አሉ። መቼም ማአት ነገር ነበር የሚወራው። ከኮርኒስ ገንዘብ ያወርዳሉ ይባላል። ክርስቶስ ከኛ ይወለዳል ብለው ማአት ነገር ያረጋሉ ይባልና አደራ እንባል ነበር። በቃኛ ወላጆቻችን አሁን አደራህን እንዳታዋርደኝ አደራ። እሺ በተጠንቀቅ። እኔ ደግሞ በጣም አከር ነበር እዛ አካባቢ። በጣም በተጠንቀቅ ነው የምንጠብቀው። እና እኔ በጣም የሚገርመኝ ልክ ከተማን እንደሚቆጣጠር ወታደር ነበር የሚወራው። እንትን ደርሰዋል አሉ እየተባለ ማለት ነው። እንትን ከተማ ደርሰዋል ሲባል ብቻ ባጭሩ እኛ ጋር ደረሱ። 1-3 የሃይ ስኩል አስተማሪዎች ተመድበው መጡ እኛ ጋር። 2 አስተማሪዎች ናቸው። አንዷ የላቦራቶሪ ቴክኒሻን ናት። ተመድበው መጡ። እነዚህ ናቸው ተባለ። እኔ እንደውም የእውነት ለመናገር ትክክለኛ ሰው አይመስሉኝም ነበር። የተወራው ወሬ በጣም መጥፎ ነውና ሳይ ሰው ናቸው። እንዲያው አንደኛው በጣም የኬሚስትሪ አስተማሪያችን ነበር። በጣም ጎበዝ ከመሆኑ የተነሳ እሱን መሆን ያምረናል። ግን ደግሞ ሃይማኖቱ በጣም እና በቃ እንደዛ አይነት ነው። ከዛ
በስራቸው ጎበዞች ናቸው፣ ግን ይሰደዳሉ። ማንም አይጠጋም። እንዳትጠጉ እንባላለን። እኛም ተጠግተን አናቅም። ሰላም አትልም። እቤታቸው ቀስ ብለው ሲዘምሩ ድንጋይ እንወረውር ነበር እኛ ራሱ በሰፈራቸው ስናልፍ። እኔ በኋላ አወራረድኳት እንጂ እናረግ ነበር። አንጠጋም፣ አንነካካም። የእውነት እንደዛ ነበር። ደርግም የዛን ጊዜ ያስራቸዋል፣ ይፈታቸዋል። ቴፕ ሪኮርደሮቻቸውን ይወርሳሉ፣ ይመልሱላቸዋል ምናምን። በጣም ይሄ ማለት በጣም ማራኪ እምነት አልነበረም። ሄደ አሁን በእርዳታ ምናምን ሲሉ ሰዎች አሰጋር ምንም እርዳታ ራሳቸው እርዳን የሚሉ ምስኪን ሶስት ይሁን እንዴት አድርገን ሄጄ ጆይን ላረግ አልችልም። ባህሌን አይመስሉ፣ ቋንቋዬን አይመስሉ፣ ሃይማኖቴን አይመስሉ፣ ከኔ ጋር አብረው አይሄዱ። ምስኪን ነገር ነው። በቃ እየተሰባሰበ እዛ ጓዳ ውስጥ ያለ በምንም አይነት ልሆን የማልችለውን ነው እግዚአብሔር ያደረገኝ። ልሆን አልችልም። እነኚህ ጋር ልሆን አልችልም። የሚማረክ ነገርም ምንም የለም። አሁን እኮ ምንም እግረ መንገድህንም ቸርች ልትገባ ትችላለህ። ያ እግረ መንገድህም እግረ እጅህም የምትገባበት አይደል? ምንም የምትገባበት የሆነ ምስኪን ነገሮች ናቸው። የሚታሰሩ የሚፈቱ። እንዴት አድርገህ ነው ጆይን የምታደርገው እንዴ? ተጠንቀቁ እንባላለን። እሺ ምልክት ይሰጠናል። መጽሐፍ ቅዱስ ይጠቅሳሉ። እሺ መጽሐፍ ቅዱስ ያኔ ሰው እጅ አይገኝም ነበር። ሰው እጅ አይገኝም። አሁን ነው ሰው እጅ የተገኘው። ተራ ሰው እጅ አይገኝም። ካህናቱ ጋር ሊቃውንቱ ጋር ይሆንና እነሱ ናቸው ለኛ የሚነግሩን ለተራዎቹ። እና እንደዛ ነበር እንጂ እንደዛ ነበርና መጽሐፍ ቅዱስ ካሉ እነሱ ስለሚሆኑ ቶሎ ብለህ እሺ ኢየሱስ ይላሉ እንዳትከራከር። ኢየሱስ ካሉ ቶሎ ብለህ እሺ። አሁን ይሄ ሰውዬ ምን ተስፋ አለው? ከዛ ያው ስመሰክር ሰምታችሁ አንድ ልጅ ነው ለኔ መሰከረልኝ። እነሱ ሳይሆኑ ሌላ ሰው አምጥቶ ማለት ነው ከሌላ ከተማ እማላውቀው ያልጠረጠርኩት ምንም ያልጠረጠርኩት ከሌላ ከተማ ይሄን መጽሐፍ ስንመረቅ አክቹአሊ የመጀመሪያውን ኮፒ የሰጠሁት ለሱ ነበር። ከሌላ ከተማ መጥቶ ነው እኛ ከተማ ወንድሙን ሊጠይቅ። ወንድሙ ደግሞ እንዳጋጣሚ እኛ ቤት አጠገብ ተከራይቶ ስለገባ እዛ መጣ ማለት ነው። እና ፀሐይ ለመሞቅ ስንወጣ ተገናኘን። እኔ የዛን ጊዜ ወደ 11ኛ ክፍል አልፌ ነበር። እና ስንወጣ ስንገባ ተዋወቅን። 2 ሳምንት ነው የቆየው። እንወጣለን፣ እንገባለን፣ እንጫወታለን፣ እናለን። ስለ ከተማዋ ትልቅ አይደለችም የኛ ከተማ፣ ግን አስጎበኘዋለሁ፣ ያወራኛል። እሱ የዛን ጊዜ ሃይ ስኩል ጨርሶ ስለሆነ ስለ ማትሪክ፣ ስለ ፖለቲካ፣ ስለምን አንድ ቀን ተጠንቀቅ የተባልኳቸውን ቃላት ጠቅሶ አያውቅም። ምንም ግን በጣም አሪፍ ልጅ ነው። በጣም አሪፍ ልጅ ነው። ግን ምንም እንደዛ ነው። እኔ አልጠረጠርኩም። 2 ሳምንት ቆየ። ከዛ አንድ ቀን እሁድ ልክ እንደዚህ ከሰዓት በኋላ ቻው ለመባባል እቤቱ ተገናኘን ማለት ነው። ነገ ጠዋት በሌሊት አውቶቡስ ተራ ስለሚሄድ ለመሰነባበት ተገናኘን። ቻው ለመባባል ተገናኘን። ቁጭ ብለን እያወራን አንድ ጥያቄ ጠየቀኝ። ማሙሽ አንተ መጽሐፍ ቅዱስ አንብበህ ታውቃለህ እንዴ? መጽሐፍ ቅዱስ ታነባለህ? አያያዝኳቸው ነገሮችን ነው ማለት ነው። ምክንያቱም አንዳንዱ በኋላ ሳገጣጥመው ነው ለካ ታውቃለህ፣ በጣም ስነ ስርዓት ያለው ነው፣ ጨዋ ነው ምናምን ለካ በዚህ ምክንያት። ከዛ ምን ልበል በአንዲት ሰከንድ ውስጥ ማአት የመልስ አማራጭ መጥቶላቸው ያውቃል። አንዳንድ ጊዜ እንትን ልበለው እኔ አንብቤ አላውቅም ልበል ብዬ አሰብኩ። አንብቤ አላውቅም እንዳለል ተናነቀኝ። እንዴት ለዚህ ሰውዬ እኔ አንብቤ አላውቅም እላለሁ? ግን ደግሞ አንብቤ አውቃለሁ እንዳለል ደግሞ ጥያቄ ቢጠይቀኝ እኔ አንብቤ አይቻላውቅም፣ ባይብል አይቻላውቅም። ከዛ ብቻ ታገለኝና መጽሐፍ ቅዱስ አዎ አልኩ። አይቼ እኮ አላውቅም አልኩ። ከዛ እኔ የምገላገል ነው የመሰለኝ። ጥሩ ነው ጎበዝ ቀጥል ይለኛል ብዬ ታነባለህ መጽሐፍ ቅዱስ አለኝ። እና እቤታችሁ አላችሁ አለቀኛ ነው ተቀል እንደኛ ክርስቲያኖች አይደለን እንዴ ብዬ ተቆጣሁ ማለት። እኛ እኮ ክርስቲያኖች ነን። ገባኝ። እኛ እኮ ክርስቲያኖች አይደለን እንዴ? እና እቤታችሁ አላችሁ እና ታነባለህ? ከዛ በጣም ደስ አለው ታውቃለህ። በጣም እውነት መስሎታል እሱ። በጣም ደስ አለውና በኋላ አንድ ጥቁር መጽሐፍ ከሸልፉ ላይ ሳባረጋ በጣም ማሙሻ በጣም ደስ ይላል። በጣም እኮ አስደናቂ መጽሐፍ ነው የምታነው። ይሄ እኮ በጣም ግሩም መጽሐፍ ነው የምታነበው አለኝ። እኔ በልቤ ይሄ ነው እንዴ መጽሐፍ ቅዱስ ማብያ እንደዚህ አስከ ከዛ ነው በቃ ከዛ ኋላ የእውነት እኔ ምንም አልሰበከልኝልኝም፣ ምንም አላብራራልኝም።
ዝም ብሎ ጥቅሶች ያነብልኝ ነበር። ሲያነብልኝ ደግሞ ሲያነብልኝ ራሱ በማያስቆጣ መልክ ነበር የሚያነብልኝ። ለነገሩ አንብበዋል ብሎ ያነብልኛል ማለት እና ልክ እንደዛ ያለ በቃ ሲያነብልኝ ዮሐንስ ወንጌል ምዕራፍ 1 ላይ በጣም አነበበልኝ። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች እንዲሆኑ ሰምቼ አላውቅም የእውነት። እና ዮሐንስ ወንጌል ምዕራፍ 3 ላይ ሄዶ የኒቆዲሞስ ታሪክ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋል። በእርሱ የሚያምን አይፈረድበትም፣ በማያምን ግን አሁን ተፈርዶ እነኝ ሮሜ ላይ ምናምን ነበር። በቃ አንብቦልኝ ቻው አለኝ ማለት ነው። ጌታን ተቀበል አላለኝ፣ ሃይማኖት ቀይር አላለኝ፣ ምን አላለኝ ማለት ባይ ቻው ተባባልን ሄድኩ። ሌሊቱን ሙሉ መተኛት አልቻልኩም። ምንም የእውነት ማለት ምንም ታገለኝ ለተቀበሉት ሁሉ እና አንዱ የሚገርመኝ ነገር አላሸመደደኝም፣ ግን ይመጣብኛል። በተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች እንዴት አድርገው ይቀበላሉ? ይሄ ቤተሰብ መዋረዱ አይደለም ወይ? እኔንስ ማትሪክ በሰላም በወስድ አይሻልም? አላረጋትም፣ በምንም አይነት አላረጋትም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በክርስቶስ ኢየሱስ በሆነው ቤዛነት እንዲያው በጸጋ ከዛ ሊነጋጋ አካባቢ ገባኝ። የሆነ ነገር እየተካሄደ ነው። ምን እንደሆነ ብቻ ነው ያልገባኝ። የሆነ ነገር እየተካሄደ ነው እዚህ ውስጥ ምን እንደሆነ ግራ ገባኝ። ከዛ ወደ አውቶቡስ ተራ ሳይሄድ በሌሊት ሄጄ እይዘዋለሁ ብዬ በሌሊት ተነስቼ ሄጄ በር አንኳኳ ማለት ቻው እኮ ተባብለናል። ከዛ ሲያይኝ ደነገጠ። እሱ ራሱ ማሙሽ ሻንጣውን አስተካክሏል፣ ሊወጣ ነው። ማሙሻ ምን ሆንክ ምናምን አላውቅም። ምን ሆነ ነው አላውቅም ምን እንደሆነ። እሺ ሌሊቱን ሙሉ ምናምን እየነገርኩ ሌሊቱን ሙሉ እየነገርከኝ ትናንትና የነገርከኝ ነገር በሙሉ እየመጣ ምንም ሳልተኛ አደርኩ። ምን እንደተፈጠረ ሰላም የሆነ ነገር እንደተፈጠረ ገብቶኛል፣ ግን ምን እንደተፈጠረ አልገባኝም ነበር ምናምን አለኝ ማለት እሱ ቀለል አድርጎ ፈገግ ብሎ ምንድነው ስለ እኮ መንፈስ ቅዱስ ነው አለኝ። መንፈስ ቅዱስ እኮ ነው። ምንድነው መንፈስ ቅዱስ? እንደዚህ ምንድነው አሁን የሚፈልገው? በቃ ዳግመኛ ተወልደ የእግዚአብሔር ልጅ ሬዲ ነበርኩ የዛን በቃ የሆነ ነገር ሌሊት የሆነ ነገር ሆኗል። እሱን ነው ከዛ ኢየሱስ ክርስቶስን በተገረ እሺ እንዴት አድርጌ ልቀበለው? አሁን በቃ ስጸልይልህ ተቀበለው። ተንበረከኩ። እኔ ሰው ሲንበረከክ አይቻላልም። ተንበርክኬ ጌታ ኢየሱስን የዛን ቀን ተቀበልኩ ማለት ነው። ስጠላው የነበረውን ነገር የዛን ቀን እሺ ብዬ ተመረው። እሱም አንድ ቀን አደረና ወደምጠላት ወደዚያች ቡድን ዞር ብዬ ወደማላያቸው ወስዶ ቀላቀለኝ። ተቀላቀየ ቀረ ማለት ነው ለዘላለም በቃ እስካሁን ድረስ አዲስ ነው ወገኖች። ለኔ ጌታ ኢየሱስን መከተል ቀልድ አልነበረም። የሆነ አዲስ ሰውነት ነበረኝ። አዲስ ሰው ሆንኩኝ። አዲስ ሰው ሆኜ ቀረው። በገወጣውበት ሁሉ አዲስ የተወለዱ ሰዎች በሙሉ ወንድሞችና እህቶቼ ናቸው። የጥንቶቹ በጣም አስቸገሩ። ከዛሬ ጀምሮ የኛ አይደለም አሉኝ። ምንም አልከፋኝም። እዚህ ማዕት ሰው አግኝቼ ስለነበረ እዚህ ተቀላቀልኩኝ። ወንድሞችና እህቶችን አበዛልኝ። ዳግም ልደትን ሰጠኝ። ክብር ለእግዚአብሔር ይሁን። ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ነው። ተመልከቱ ወገኖቼ፣ ዳግም ልደት ጉድ ነው የሰራን። ዳግም ተወልዳችሁ ከሆነ ጉድ ተሰርታችሁ። እንዴት? ግንኙነትን በሙሉ ገንድሶ ጥሎታል። የድሮውን ተወውና ከራሱ ጋር አስታረቀን። ወንድሜና እህቴ ይሆናል ብዬ ካልጠረጠርኩት ጋራ ወንድምና እህት አረገኝ። ዳግም ልደት። ዳግም የተወለደ ሁሉ ወንድም የሆነ፣ ዳግም የተወለደ ሁሉ እህት የሆነች። የእውነት እኮ ነው። ይሄ እኮ ለማስመሰል በማህበር የአማኑኤል ቸርች ተብለን ማህበር መስርተን ሳይሆን ሳንመሰርተው በፊት ወንድሞችና እህቶች አረገን። እዚያ ማዶ ነው የማመልከው፣ አንተ እዚህ ማዶ ነው የምታመልከው። አንተ ኢትዮጵያዊ ነህ፣ እኔ እዛ ማዶ ነው ያለሁት። አንደኛው ቻይና ነው፣ አንደኛው እንትን ነው፣ አንደኛው ምናምን ነው። እና ከዚህ ሁሉ ሰው ጋር ምን አረገኝ? ወንድምና እህት። በምን ሂሳብ? እሱም ዳግም ተወለደ፣ እኔም ዳግም ተወለድኩ። አድራሻችን መስቀሉ ስር ሆነ፣ እግዚአብሔር አባታችን ሆነ። የአንድ አባት ልጆች አረገን። ክብር ለእግዚአብሔር ይሁን። የድሮው ነገርስ አልፏል። ምን ማለት ነው አልፏል? ዋና ማንነቴ መሆኑ ቀርቷል። እንዴት? ዋና ማንነቴ መሆኑ ቀርቷል። አይሁድ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ ሁሉ በክርስቶስ። ምን ማለት ነው? ወንድ የለም ሴት የለም። ወንድና ሴት አይደል እንዴ አሁን እዚህ ያለነው? ምን መሰላችሁ? ወንድነቴ ዋና መገለጫ መሆኑ ቀረ።
ወንድ ነኝ እኮ ዋና መገለጫ ሴትነቴ ዋና ማውለበልበው መሆኑ ቀረ። አይሁድነቴ፣ ግሪክነቴ፣ ኢትዮጵያነቴ፣ አማራነቴ፣ ኦሮሞነቴ፣ ትግሬነቴ፣ ኩኩዩነቴ፣ ቻይናነቴ፣ ፊሊፒኖነቴ አለ ኢንጆይ አድርገው ግን ዋና ነቃ ሁለት ዋና የለም፣ አንድ ዋና ነው ያለው ኢየሱስ ክርስቶስ። ሰውን በክርስቶስ አውቃለሁ ይላል ጳውሎስ። ኢየሱስ ክርስቶስ ምንድነው ብለን ነው ጌታን የተቀበልነው? ኢየሱስ ክርስቶስ ማን መሆኑን ብታምን ኢየሱስ ጌታ እንደሆነ። ስንት ጌታ ነው ያለን? አንድ ጌታ። ሌሎቹ ነገሮች ከጌታ በታች የሚገዙ ምን ማለት ነው? ማለት ኢትዮጵያነትን ወርውረ ጣለው ነው የምትለኝ? አይደለም። እኔ አላልኩም። አልኩ እንዴ? አላልኩም። እና ልክ እንደ የኢትዮጵያ መገለጫ ባህሉን ልኑረው ኢንጆይ አድርገው። የሌላ ክርስቲያን ቋንቋ ስለሌለ ቋንቋውን ተናገረው። የክርስቲያን ባህል የለም፣ የክርስቲያን ቋንቋ የለም፣ የክርስቲያን ምግብ የለም። በዚህ ዓለም ላይ ስንኖር በቃ የአካባቢያችንን ምግብ ኢንጆይ አድርግ። እኔ እኮ ባህሌ ጉራጌ ነው፣ የጉራጌ ኢንጆይ አድርግ። ቋንቋውንም ልናገረው በደንብ አድርገን፣ ልብሱንስ ልበሰው፣ ሴሌብሬት አድርግ። ዋና ነገር ነው። አይ እሱማ ተቀየረ የሚያስብለኝ አንድ ሆነ። እሱማ ቆይ አዲስ ሰው ሆንኩኝ፣ አዲስ ፍጥረት። ወንድሞቼ እህቶቼ ቋንቋችሁን ኢንጆይ አድርጉ፣ ምግባችሁን ኢንጆይ አድርጉ፣ ባህላችሁን ኢንጆይ አድርጉ። መጽሐፍ ቅዱስ ባህል ጠል አያረጋህም። ኢንጆይ አድርጉ። ግን በባህልና በቋንቋ የተሳሰሩኝን ሰዎች አላገኛቸው ይሆናል ማዶ፣ እናንተን ግን አገኛቸዋለሁ። ለዘላለም በአባቱ ቤት ውስጥ እንኖራለን። በአባቴ ቤት እንዳለ ታውቃላችሁ ኢየሱስ ሲናገር። በአባቴ ቤቶች ሳይሆን በአባቴ ቤቱ ስንት ነው እንዴ? የኢትዮጵያ ለብቻ የለም እንዴ? አይ እዛ ጠቅላላችን ነው። በአባቴ ቤት ምን ያክላል እኔ አላውቅም። በአባቴ ቤት ብዙ መኖሪያ አለ። በአባቴ ቤቱ አንድ ነው። አባታችን አንድ ነው። እረኛው አንድ ነው። ህዝቡ አንድ ነው። እስቲ ተለማመዱ። አንዳንድ ጊዜ ወጣ እያላችሁ ቋንቋቸውን የማታውቁ ሰዎች ጋር እስቲ አምልኩ። አንዳንድ ጊዜ እውነት እኔ አስቤው አውቃለሁ። ቻይና ምናምን ጋራ ስናመልክ አልሰማቸውም፣ ይነዝረኛል የሆነ ነገር እና አንዳንድ ጊዜ የማያምኑ ዘመዶችን አስባለሁ። አሁን ከነዚህ መካከል አንዱን ወስጄ ወንድሜን ላስተዋውቅህ ብዬ ባስተዋውቀው አብዷ ላይ ወንድሜን እስቲ መልኩ ነው መልኩ አይመስልም፣ ስለማይታይ ነው እንጂ ይመስላል። እስቲ መልኩ ነው፣ እስቲ ቁመቱ ነው፣ አይ ስለማይታይ ነው እንጂ ይመስላል። አንድ ውሃ አጠጣን፣ አንድ መንፈስ ጠጣን፣ አንድ ጌታ ተቀበለን፣ አንድ ህይወት አገኘን። ዳግም የተወለዱ በምን ያስታውቃሉ? ይሄን አይዴንቲቲ ዋና ያደርጋሉ። ዳግም የተወለዱ ሁሉ ዳግም የተወለዱትን ይወዳሉ። ዮሐንስ በመልእክቱ እንደሚነግረን ከእግዚአብሔር የተወለደ ሁሉ ከእርሱ የተወለዱትን ደግሞ ይወዳል። የፍቅር ዘመን እግዚአብሔር ያርግላችሁ ወንድሞቼ እናቶቼ። ከቋንቋ፣ ከባህል፣ ከሃይማኖት፣ ከዲኖሚኔሽን ከቤተ እምነት የዘለለ የፍቅር ህይወት ኢየሱስን የሚወዱትን የሚወድ ኢየሱስ ክርስቶስን የሚወዱትን ዳግመኛ የተወለዱትን የሚወድ ያንን መንፈስ እግዚአብሔር በውስጣችን ያድስልን። እያደኩ መሆኔ በምን ያስታውቃል? ኃጢአትን መጸየፍ፣ ደግሞስ ጌታ ኢየሱስን የሚወዱትን ሁሉ መውደድ፣ በፍቅር መገለጥ። ሌሎች ሁለት ይቀሩናል። እነሱንና እንዴት ነው በመንፈሳዊ ህይወታችን የምናድገው የሚለውን ከሰዓት በኋላ ለማየት እንሞክራለን። አጭር ጸሎት ልጸልይና እንጨርስ። እንዴ ያሁኑ ነው